መጀመሪያም ስለማላገኘ ምንም አላደርግም። ምርጫው ምርጫ እኮ አይ ሳቢ ገንዘብ ነው። ሳስላለሽ አይ አይደለም እንደዛ ሳይሆን ትልቁ ነገር ሞት ነው። ሽሮ ጥሬ ስጋ የዳጊ ሆም ፋሚሊዎች እንደምን ቆያችሁ? ዛሬ ደግሞ በሌላ ቪዲዮ ተገኝተናል። ሌላ የሚገርም ቪዲዮ ዛሬ ይዘንላችሁ የመጣ ነው። የሚገርመው ነገር የማንጠይቀው ነገር አይኖርም። ቢፎር ግን ዳጊ ሆምን ያው ፎሎ ማድረግ፣ ላይክ፣ ሼር፣ ሪፖስት እያደረጋችሁ ተከታተሉ። ቤተሰብ ሆኖላችኋለሁ። ዛሬ ስለ ትዳር፣ ስለ ፍቅር፣ ስለ አንድነት፣ ስለ ባህሪ፣ ስለ ጓደኝነት የማንጠይቀው ነገር አይኖርም። ሌትስ ጎ። እሺ ማን ከየት? መሳይ ይባላል ከሐዋሳ። እኔ ትብለት አዲስ አበባ። ተብለት ሰላም ይባላል። ደነቀ ታጋሽ ሙሽሻ ይባላል። ሰላማዊት ከሐዋሳ። ሜሮን ይባላል። ጋሻዬ ካሳዬ እመቤት ተመስገን መስከረም ሰብለ ህብረት ከሐዋሳ። ኤልያስ ጉንታ ናርዶስ ግርማ መዲ ስጦታ ወይም መዲ ዙፋን ወይ ደግሞ ዙፊ ከሐዋሳ። ዛሬ ጥያቄ ስለ ፍቅር ይሁን ስለ ገንዘብ፣ ስለ ኑሮ፣ ስለ ስራ፣ ስለ ጓደኝነት፣ ስለ ባህሪ ብዙ ጠይቄቻለሁ። ግን ዝም ብዬ ጠይቅ መጀመሪያ ስለ ገንዘብ በድንገት 1 ሚሊዮን ብር ብታገኚ መጀመሪያ ምን ታደርጊያለሽ? ለፋሚሊ ለማዘር እና ለፋዘር አንድ ቤት ገዛላችኋለሁ። ሹር ከዛ መኪና መጀመሪያ ያሰብሻቸው ነገሮች እሺ ግላስ ያለ ነገር እነሱ ናቸው። በጣም አሪፍ ነው። እኔ ብዙ እቅዶች አሉኝ። ለምሳሌ የሆነ የምሰራው የግል ስራ አለ። ኦኬ የግል ስራ የምሰራበትንና የሆነ ማቴሪያሎች ምናምን ገዛለሁ። ከዛ በተረፈ ደግሞ እኔ አጋጣሚ ስለሆነ የተወሰነ ነገር ሴሞን አድርጌ ለተቸገሩ ሰዎች አካፍላለሁ። የተወሰነች ነገር ማለት ነው። መጀመሪያ ራስን ስራ ነው የምታገስ። የራሴ ስራ ላይ የምፈልጋቸው ማቴሪያሎች ለመግዛት የምፈልገው ማቴሪያሎች አሉ። እነሱ ይገዛበታለሁ። ኦብቪየስሊ ለቤተሰቦቼ ነው የምሰጠው። ሙሉ እንደው ቼክ እናድርግ። እንዴት ያለሽ ሰጣኝና አሳየኝ። ምንድን ነው የሚያደርጉት? 1 ሚሊዮን ምን ሰራለህ? 1 ሚሊዮን ታክሲ አሮጌ ሞተር አይገዛም። ግን እነሱን ባደረግ ቁጥር ከዋናው የሚያገኘው ነገር ትርፍ አለ። እንግዲህ ከፈጣሪ እንግዲህ የልብህን መሻት ለቸርች ነው የምሰጠው። ሁሉ ነው ለራሴም እጠቀማለሁ። ለቸርች ሪያሊቲውን ነው ማውራት ያለብን። ለቸርች ነው የምሬን ነው። አልዋሽም። ግማሹን ለእግዚአብሔር ቤት ይሰጣል። ግማሹን ተሰ አዎ አሁን ባለው 1 ሚሊዮን ምንም ብዙ ጥቅም ስለሌለው በአሁኑ ሰዓት ላይ ድሮ እንደማስባቸው ያክል እንትኖችን አይሰራልም። ኦኬ ሶ ለመፐርፐስ ነው የምትለው? አይ ኖ ፐርፐስ አይደለም። እስቲ በ1 ሚሊዮን ብር ሊያሰራኝ የሚችል ነገር ሳገኝ ፕላን አደርጋለሁ። ድንገት ይሁን ብቻ የራሴን ቢዝነስ ከፍትበታለሁ። ፐርሰናል ቢዝነስ ጀምራለሁ። የራሴን ቢዝነስ ከፍትበታለሁ። ለቤተ ክርስቲያን ይሰጣል። ሁሉንም አይ በቃ ማድረግ ያለብኝ ነገር አደርጋለሁ። በቃ የመጀመሪያ የምታስቀድመው እሱ ነው። የማስቀድመው እሱ ነው። መጀመሪያም ስለማላገኘ ምንም አላደርግም። ብታገኝ እንጃ ምንም ስለማላገኘው አይደለም አላሰብኩም ነው። ምንም አላሰብኩም። እውነተኛ ፍቅር የመጀመሪያ እይታ ላይ አለ ብለሽ ታምኛለሽ? መጀመሪያ እይታ ላይ አለ ብለሽ ታምኛለሽ? እውነተኛ ፍቅር ምንድን ነው መለኪያው? መላመድ ነው ብዬ አስባለሁ። የአይን ፍቅር ገጥሞኝ አያውቅም። እሺ ሰው የለም ብለሽ ነው የምታምኚው? አለ ብለሽ ነው የምታምኚው? አለ። እሺ አዎ ብዙ ጊዜ ሊኖር ይችላል። አይ ኮንታክት የሚባል ነገር አለ ማለት በእይታ የሰው ልጅ ገብቶሃል አይደል? ማንነቱን ምንነቱን ሳታውቀው ዝም ብለህ አይነ ግቡ ሰዎች አሉ፣ የምትወዳቸው ሰዎች አሉ። ኦኬ እንደዚህ አይነት ሰዎች ሊኖሩ ይችላሉ ብዬ አስባለሁ። ይኖራል፣ ሰው ሊኖር ይችላል ነው። አዎ አይ ትክክል ሪል ነው፣ ይኖራል አለ። በተግባር ካልሆነ በስተቀር በእይታ እውነተኛ ፍቅር የለም። በማየት እውነተኛ ፍቅር በማየት አለ ብለሽ ታስቢያለሽ ወይ? አላስብም። በቆይታ ወይም በመቀራረብ የሚመጣውን ፍቅር ነው የምታምነው? ሰው ጋር የመጀመሪያ በግንኙነት ሰው የሚጀምረው አንደኛ ያው መጀመሪያ በመታየት ነው አይደል? ትክክል። ከዛ በኋላ ያው ሞር
የስንትን እያደረገ እየቆየ ሲሄድ ደግሞ ሞር መተዋወቁ ይኖራል። ዘለቂታ ሊኖረው ላይኖረው ይችላል። ግን በዛም በመጀመሪያ እይታም በኩል ተጀምሮ እስከ መጨረሻው የሚቀጥል አለ። በማየት ይኖራል ብዬ አላስብም። እንደራሴ የግሌ በቆይታ የምታምኚው አንቺስ በማየት? በቆይታ ነው ማለት። በእይታ ፍቅር አለ ብሎ መገለጽ አይቻልም። በጣም አሪፍ። ስለ ጓደኛ ልጠይቅህ። ለጓደኛ ስትል ህይወትን አሳልፈህ ትሰጣለህ? ሪያሊቲውን ነው ማውራት ያለብህ። ለጓደኛ ስትል ህይወትን አሳልፈህ ትሰጣለህ? ሜቢ እርግጠኛ ነኝ በትክክለኛ ነገር ነው የምፈልገው። ትግሪን ነው የምፈልገው። አዎ ብለህ ተስፋ ግዳጅ ነው የሚለው ግዳጅ ላይ ምናምን ነው የከባድ ግዳጅ ላይ ምናምን ከሆነ ሊሆን ይችላል። ማን የሶልጀር ቤትም አሳልፍ ያለው ላይፍ ነበር ለዛ ኦኬ። ግዳጅ አሁን የከባድ ህይወትን አሳልፎ መስጠት ማለት አንድ ሰው ገብቷል። ከባድ ጥያቄ ነው። ከባድ ነገር ነው። 6-7 ስለዚህ የሆነ 50-50 ነው የሚሆነው። እርግጠኛ አይደለሁም። ለምን ያው የልብ ጓደኛዬ ነች ስለሆነች ብቻ አው ሰጣታ ሹር እንዳታሽ ሰሪያይሽ በዛ ልክ አለ ብዬ አላስብም። አሁን ላይ ብዙ ነገር ያው ከልብ ለሆነ ሰው ሊሆን ይችላል። እሰጣለሁ። ሹር እውነት ሳስላለሽ ነው? አይደለም እንደዛ ሳይሆን እሰጣለሁ። የምትወጂውን ስራ መስራት ወይስ ብዙ ብር የሚያስገኘውን ስራ መስራት? የምወደውን ስራ መስራት። ብዙ ብር የሚገኘው ስራ እኔ የምመርጠው የምወደውን ስራ ብሰራ ነው። ኢንተረስትድ ሆነ የምትሰራው በሱ ላይ ነው። የምወደውን ስራ ነው የምሰራው። ሚድዋይፍ ነኝ። ኦኬ። እና በጣም የምወደውን ስራ ነው የምሰራው። እሱ ነው የሚያስፈልገው ማለት ነው። ኦኬ I'm not getting much ብዙ ገንዘብ አላገኝም። I'm not happy ማለት በማገኘው ሃፒ አይደለሁኝም፣ ግን በምሰራው ደስተኛ ስለሆንኩኝ ብቻ እስካሁን እየሰራሁ ነው። ስለዚህ ይሄን ጥያቄ እንዴት ትመልሳለህ ይልልኝ? እያረኩትኝ ነው። የተሻለ ቀን ይመጣል በሚል ስቲል እያረኩትኝ ነው። ከዚህ የተለየ ባለኛ ቀን የተለየ ነገር ብሰራ ከዚህ የተሻለ እንደማገኝ አውቃለሁ። ግን ስቲል ሙያዬን ስለምወደው ነው የሚሰራው። ፍላጎት ሳይኖረኝ የኔ ፍላጎት ሳይኖረኝ ገንዘብ ብቻ ትኩረት ከርኩ የሚመጣው ነገር አደጋም ደግሞ አለው። በምወደው ነገር ላይ ነው ቤዝ ማድረግ የሚችለው። ብዙ ገንዘብ ተሰለያለ። የኔ ምቾት ሳይኖር ደግሞ ብዙ ገንዘብ ምን ያደርግልኛል? እኔ የሚወደው ስራ ይሻለኛል። የምወደውን ስራ መስራት። ብዙ ቢከፈልሽ ነው? አይ የምወደውን ስራ መስራት። ለምን ማለት በዛ ስራ ምንም ሳቲስፋክሽን የማይሰጠኝ ከሆነ ገንዘብ አሪፍ ነው ከምን የሆነ እኔን ሳይመቸኝ ከምሰራ ደስ ብሎኝ በተመጣጣኝ ዋጋ ብሰራ። በትምህርት ቤት የተማርከው ነገር አሁን ላላይበት ህይወት ጠቅሞሃል? ተጠቀመ? እንዴት ለህይወት አንዳንድ ነገሮችን አሁን ሂሳብ ራሱ መማር ባልችል እንዴት አድርጌ ሂሳብ እሰራለሁ ነው ገብቷል። የኔ ሂሳብ አሁን ስራ የምሰራበት ሂሳብ በሌላ አይነት መገጠሚም ስራዎች ሲሰራ ሂሳብ ትሰራለህ። አንድ የትምህርት ፓርት ነው ሂሳብ ራሱ መስራት እና ሌላ ነገሮች ላይም ታስባለህ ማለት ነው። ያው መደመር ካንሳ አይቀር ያልተማረም ይደምራል እና ተጨቃጨቀኛ በላይ ይደምራሉ። ለምን አልተማሩም ግን ማለት ነው ሊደምሩ ይችላሉ። ግን አሁን የሆነ ትክክለኛ የሆነ ነገር መልስ ወይ የሆነ ትክክለኛ ነው ውጤት ላያገኙ ይችላሉ። አሁን የተማረ ሰው አንድ የተማረ ሰውና አንተ አንድ ያልተማረ ሰው ብታገናኝ ነው በምን አይነት አሁን ጠይቃው ምን አይነት ምላሽ ታገኛለህ? አለ እሱ ሌላ ፊቸር ነው። ለምሳሌ አንተ ይሄን ተጠቀምኩ የምትለውን ነገር ካልተማረ ሰው የሚለየውን ነገር ሂሳብ አነሳልኝ አይደል? ሂሳብ ያልተማረ ሰው ይሰራል አልኩ። ሌላ አንሳልኝ። ሌላ ነገር አንተ ተጠቀምከው ተጠቀምሽ ነገር ካለ እስካሁን አልጠቀምም። መማር የለብሽማ ታዲያ። አይ ገና ምናልባት ከጨረስኩኝ አሁን ያስኩትን ትምህርት ከጨረስኩኝ ያው ዶክመንት ወረቀቱ የጠቀመኝ አንደኛ በመማሬ አነባለሁ፣ መጻጻፍ እሱን እችላለሁ፣ ማንበብ ምናምን ከዛ የበለጠ ይጠቅማል፣ ለወደፊቱም ይጠቅማል። ያው በመማሪ ስለሆነ ውስብስብ ቀዶ ህክምናዎችን የማደርገው ሴምቲንግ ስለተማርኩ ስለዚህ ያን ባልማር አላገኘውም ማለት ነው። እሺ ስለ ትምህርት በትምህርት ቤት የተማርሽው አሁን ላለሽበት ህይወት የጠቀመሽ አንድ ነገር? ምንም አልጠቀመኝም። ኢንተርኔት እና
ስልክ ባይኖር አለማችን ምን የምትመስል ይመስልሻል? ምን የምትሆን ይመስልሻል? ወሬ ነው የምቀርብ ሌላ ወሬ ምንም አንሆንም ነው። እኔ ጆና አድቬንቸር ምናምን ይመስለኛል። ጆና አድቬንቸር ማለት ስልክ ቴክኖሎጂ ምናምን ባይኖር መዘመን ምናምን ባይኖር የሆነ በቃ ጫካ ስር የሆነ ገባ ብለው ምናምን የሚኖር ሰው ድብቅ ሰዎች ነው የምንሆነው ብዬ ነው የማስበው። ስልክና ኢንተርኔት ባይኖር ከሁለት አንግል አየዋለሁ። አንደኛ አሁን የምናያቸው እነዚህ ዊርድ የሆኑ ነገሮችን ኢዚሊ እንትን ተብሎ በየቦታው ላይ መጥፎ ነገሮችን ብዙ ላናይ እንችል ነበር። ኦኬ በሴም ቲንግ ደግሞ ብዙ መልካም ነገሮችንም ሼር የምናደርጋቸውን ነገሮች ላናገኝ እንችል ነበር። ስለዚህ ባይኖር ኑሮ መኖሩ ጥቅም አለ ጉዳትም አለው። በወይ ዩዝ ነው ዋናው ነገር እንዴት ነው እየተጠቀምነው ያለ ነው። በሰዎች ዘንድ በጣም ከምጠላው ባህሪ ሁለቱን ነገር በሰዎች ዘንድ ከምጠላው ባህሪ ሁለት ውሸት አንድ አስመሳይነት ውሸት አስመሳይ ሰው በጣም አልወድም። አንድ ውሸት አንድ ሰዓት የማያከብር ሰው ታይም እሺ ሁለት ሌላ ደግሞ ታማኝነት ውሸት ማስመሰል ነገር ውሸት ስርቆት ማስመሰል ምቀኝነት ተንኮለኝነት ወደ ልጅነት መመለስ ብትፈልጊ ምን መቀየር ሊኖርብሽ ይችላል? ምን ትቀየሪያለሽ? አረ ብዙ ነገር አለ። አንድ ነገር ያ በትምህርቴ በደንብ መማር ፈልጌ ነበር ከዚህ በፊት ማለት ነው። ኦኬ ያንን መቀየር ችግር ግን ብዙ ናቸው። ከዛ ውስጥ አንዱ እሱ ነው። ስለ ትምህርት ያለሽን ሰነፍ ነሽ ነበረ ዝም ብዬ ኦኬ ልጅነትሽ መመለስ ብትችይ መቀየር የምትፈልጊው አንድ ነገር? በልጅነቴ ስፖርተኛ ነበርኩኝ። ስፖርተኛ ብሆን ግን አሁንም ስራዬን ወደዋለሁ። ስፖርተኛ ብሆን ሞር ወደዋለሁ ብዬ አስባለሁ። ያረገኝው ይቅርብኝ። ብዙ ናቸው፣ በጣም ብዙ እንደኔ ነው ሸተሰ ምንም ነገር መቀየር አልፈልግም። በነበረ ነው አሪፍ የመጣሁበት ነው ማለት በጣም በቻሌንጂንግ በሆነ ላይፍ ውስጥ ነው ያለፍኩት። ግን ያ ቻሌንጂንግ የሆነ ላይፍ በልጅነት ያሳለፍኩት ዛሬ ማንነቴን ቀርጾኛል ብዬ የማስበው የተወለድኩበትን ቦታ ምን ታረጊ ነበር ነው ከሰብን ሰባስ የታረጊ ነበር ማለት ብዙ ነገሮችን እዛ ማለት የተወለድኩበት ቦታ በመሆኔ ብዙ ነገሮች ሳላስተካክል ያለፍኳቸው ላይፎች አሉ። እሱ ነገር ሜቢ እንጂ ከዛ ውጪ ላይፍ ይሄ የልጅነት ንጹህ ልብ በቃ ማለት ያልተቀየረ ማንነት ኖሮኝ ብቀጥል ደስ ይለኛል። ይሄ ካልኩሌሽን የሌለበት ላይፍ የለም። በቃ ልጅነቴ ላይ እንደነበርኩት ሰውን ትረስት ማድረግበት መንገድ ይሄ በቃ ንጹህ ወረቀት እንደሚባለው የልጅነት ባህሪ ቢኖረኝ በቃ እስከ መጨረሻው። ስለ ፍርሃት በህይወት ውስጥ ከምንም በላይ የምትፈራው ነገር አንድ ነገር? በህይወት ውስጥ የምፈራው ነገር ማለት ነው መርዶ ምናምን ይሄ ዘመድ የሆነ ለቅሶ ምናምን ወይ ማጣቆ ድንገተኛ ሰው ሞተ ምናምን ሲባል በጣም ነው የምፈራው። ድንገተኛ ሞት፣ ራስን ማጥፋት ትልቁ ነገር ሞት ነው። መሞት የልጆቼን መጨረሻ ሳላይ እንዳሉት ማጣት ሰውም ሊሆን ይችላል፣ ገንዘብ ሊሆን ይችላል። እንደማጣት የሚያስፈራኝ ነገር የለም። እኔ እንጃ ምን እፈራለሁ? አግኝቶ ማጣት ሜቢ። ዝነኛ ወይም ታዋቂ መሆን ትፈልጋለሽ ኦር ሀብታም መሆን? ለምን መረጥሽ? ሀብታም ይሻላል። እውቅና ይቅር እንዴ? ይቅርብኝ፣ ገንዘብ ይሻላል። አይ ታዋቂ ሰው መሆን የምትፈልገው? ለምን? በቃ እውቅና የተወሰነ ነገር ካለ ይመጣል እኮ ምን ብሩ ገንዘቡም አይመጣም። ታዋቂ ሆነህ እኮ ብሩን እውቅናን እንኳን አትፈልገውም። ብር ካለ ምርጫው ምርጫ እኮ አይ ሳቢ ገንዘብ ነው። ሀብታም መሆን ፈልጋለሁ። ለምን? በጣም ገንዘብ ላለው በሰማይ መንገድ አለ አይደል ይባላል። ከሐዋሳ ተነስቼ ጠዋት ለንደን ላይ የሆነ ከተማ ላይ ቢሆን ምንም ሆናል። ሀብታምም ታዋቂም መሆንም አልፈልግም። በቃ ይቅርብኝ ነው። ሀብታም ገንዘብ
ለምን? አይ እውቅና ኖሮ ምንም ሳይኖር ሀብታም ብሆን ይሻለኛል። አያዋጣም ታዋቂ እውቅና። አይ በጊዜ ሂደት እኮ በምትሰራው ነገር ታዋቂ መሆን ትችላለህ። ስለ ምግብ መቼም ሰልችቶህ የማያውቀው ኢትዮጵያ አንድ ምግብ ነው። ማይሰለች ምግብ ሁሌም በላ ማይሰለች ምግብ አንድ እርጎ ሽሮ ማይሰለቸኝ ሽሮ አለች እቺ አሁን መቼም ቢሆን ማይሰለች እንጀራ ሽሮ ስጋ ሽሮ ከረቾ ጠብስ ነው ጥሬ ስጋ መቼም በዓለም ላይ አንድ ነገር መቀየር ስልጣን ቢሰጥ ምን ትቀይራለህ? በዓለም ላይ አንድ ነገር ስልጣን ቢሰጥቶክ ይሄን ቀይር ብትባል ምን መቀየር ትችላለህ? ቢቀየር ብለህ ታስባለህ? ዜግነት ማለት ሰዎች በእግዚአብሔር አምሳል የተፈጠሩት የትም ሀገር ተመሳሳይ ናቸው። ልዩነት በሰው መሃል ባይኖር፣ ጥቁር ነጭ ምናምን የሚባለው አስተሳሰብ ባይኖር፣ ሁሉም ሰው በሰውነቱ የትም በሄደበት የሚከበርበት ሂደቱን ቢፈጥር ደስ ይላል። ምን መቀየር ትፈልጋለህ ብትል ይሄንን መቀየር የውሸት ነው። ሙሉ ዲሞክራሲ የሚባል የለም ባይዘ ቢኖር ኖሮ እኮ ዛሬ እያየሁ አይደል እንዴ ደቡብ እንትን ሳውዝ አፍሪካ ላይ ምናምን ወንድሞቻችን ምናምን ፊት ለፊት በሽጉጥ እየተመቱ ማን ያዛቸው ማን ተበ እዚህ ዘውሽ እንደዛ ባይሆን የተቋቋመ አፍሪካዊ ዩኒየን ወይም ደግሞ ዋትኤቨር ይመለከተኛል የሚለው ሂውማን ራይትስ ዎች ምናምን ማን ምን አለ እስካሁን። ስለዚህ ዲሞክራሲ የለም ብለህ የምታምነው? እኔ አለ የሚሏቸው የውሸት ነው። በዓለም ላይ ግብረ ሰዶማውያንን ስልጣን ቢሰጠኝ በቀየር ደስ ይለኛል። እሱ ማጥፋት ምን ትቀይራለሽ? ዘረኝነትን ካለም ተጠቀምሽ ደስ ይለኛል። እሺ በትዳር ውስጥ ከምንም በላይ አስፈላጊው አንድ ነገር መከባበር፣ ፍቅር፣ እምነት፣ መተማመን። ዳጊ ሆም ዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ዳጊ ሆምን ቲክቶክ ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳይረሳ። ዛሬ የነበረን ቆይታ በጣም የሚገርም ታይም አሳልፈናል። ብዙ ሰዎች የተለያዩ ጥያቄዎችን ጠይቀናል። አሪፍ ጊዜ አሳልፈናል። እንደ ተማራችሁ አሪፍ ነገር እናገኛችሁ ተስፋ አደርጋለሁ። ዳጊ እንግዲህ ፎሎ ማድረግ እንዳይረሳ። ከኛ ጋር ሁኑ። ቴንክ ዩ በጣም